I want to advise my beloved students, especially ደግሞ 12ኛ ክፍሎችን ዛሬ መምከር ፈልጋለሁ። ምንድነው ብዙ ጊዜ ኢንትራንስ ኤግዛም ወይ ደግሞ የዩኒቨርሲቲ መግቢያ ፈተና በሚነሳበት ጊዜ የማያቸው በጣም ብዙ ዲስተርባንሶች አሉ። እውነቴን ሲሪየስሊ የኮንፊደንስ ማጣት አለ። ዲር ስቱደንትስ ቢ ኮንፊደንት መሆን አለባችሁ። ቲንክ ላይክ ዛት ኦፍ ዲ ፕሮፌሽናልስ። ራሳችሁ እንደ ፕሮፌሽናል ማሰብ መቻል አለባችሁ። ለምሳሌ ባዮሎጂ ከ9ኛ እስከ 12ኛ ክፍል ያሉ ግሬድ ሌቭሎችን ነው ኢንትራንስ ኤግዛም ላይ የሚመጣው። ስለዚህ በአንድም በሌላም ባዮሎጂ ማስተር አድርጋችሁታል። ብዙዎቹ ደግሞ ተመጋጋቢ ናቸው፣ ኢንተግሬትድ የሆኑ ቶፒኮች ናቸው። 9ኛ ክፍል የተማራችሁትን 10ኛ ክፍል፣ 11ኛ፣ 12ኛ ክፍል ልታገኙ ትችላላችሁ። ሰው ኢንተግሬትድ የሆኑ ቶፒኮች ናቸው። ስለዚህ ማስተር አድርጋችሁታል። ፕላስ ደግሞ ኢንትራንስ ኤግዛም ሲባል የሆነ ተአምር ማለት አይደለም። ኦልሬዲ ክፍል ውስጥ ተፈትናችሁታል። በሞዴል መልክ ሊሆን ይችላል፣ በቴስት መልክ ሊሆን ይችላል። በተለያዩ አንግሎችን ከቨር ያደረጋችኋቸውን ጥያቄዎች ናቸው ኢንትራንስ ኤግዛም ላይ የሚመጡት። ስለዚህ ትልቁ ድክመት ያለው ምንድነው? የኮንፊደንስ ማጣት ነው። ዲር ስቱደንትስ ቢ ኮንፊደንት ኢነፍ። ስለዚህ በኮመን ሴንስ ወይ ደግሞ በኮመን አንደርስታንዲንግ የምንሰራቸው በጣም ብዙ ጥያቄዎች አሉ። በጣም ብዙ ጥያቄዎች። ስለዚህ በራስ መተማመን ሊኖር ይገባል። ጥያቄ በትክክል አንደርስታንድ ማድረግ አለብን። ምርጫዎቹ በደንብ አድርገን ኮምፔር ኤንድ ኮንትራስት እያደረግን ማየት አለብን። ሰው በራስ መተማመን ካለ አቴንሽናችንን በሙሉ አቴንሽን ጥያቄው የምናነበው ከሆነ ማስተዋል ኮምፔር ኤንድ ኮንትራስት ካለ ፎር ሹር ዩ ዊል ቢ ሰክሲድ። ጥያቄውን በትክክል ካነበባችሁት መመለስ ትችላላችሁ። ስለዚህ ፊል ፍሪ ኮንፊደንት መሆን አለባችሁ። በራስ መተማመን የመሰለ ነገር የለም። የፈለገውን ማስተር ብናደርገው ነገር ግን በራስ መተማመን ከሌለን ጥያቄዎቹ መመለስ አንችል። ምናቀው ጥያቄ ራሱ ሉዝ እናደርጋለን። ያው ለምሳሌ ብዙ ጊዜ የማስተውለው ነገር አለ። በጣም የተሻለ ፐርፎርማንስ ያላቸው ተማሪዎች መድፈን ሲገባባቸው ሲንግል እና በጣም ቀላል የሆነ ጥያቄ ይስታል። በጣም ቀላል። ለምሳሌ አንድ ተማሪ ምንድን ነው ያልኩት፣ ለምንድን ነው ይሄ ጥያቄ ሳትከው? ያን ያህል ከባድ ሆኖ ነው ስለው፣ አይ ጥያቄ በጣም ከመቅለሉ የተነሳ ሌላ ምስጢር ይኖረዋል እንጂ እኔ ማቀው መልስማ ሊሆን አይችልም ብዬ ተጠራጥሬ ነው አለ። ዋት ዳዝ ኢት ሚን? ምን ማለት ነው? እስኪ ኦፍ ኮርስ እንደዚህ አይነት ሀሳቦች ሊመጡ ይችላል። ነገር ግን ኮንፊደንስ ካለ በራስ መተማመን ካለ ሁሉም ነገር ቀላል ነው። መውጫ ቀዳዳ አይጠፋም። ስለዚህ ዲር ስቱደንትስ መረጋጋት ይኖርባችኋል። አሁን የቀራችሁ ጊዜ አጭር ጊዜ ነው። ኦፍ ኮርስ አይ ነው። ነገር ግን ከቨር ማድረግ ያለባችሁ ነገር ከቨር አድርጉ። ኢፌክቲቭሊ ጊዜያችሁን ለመጠቀም ሞክሩ። ከምንም በላይ ግን ኮንፊደንስ ያስፈልጋል። አመሰግናለሁ። ቴንክ ዩ ሶ ማች